ሰላም በዛሬው ክላስ የምናየው ስለ ኮምፓሪዝን ኮንትሮል ፍሎ ኢፍ ኤልስ ስቴትመንት ጋር የተገናኘ አንዳንድ ኤክሰርሳይሶችን እናያለን ማለት ነው። እነዚህ ፈንዳሜንታል ናቸው። ስለዚህ ቪዲዮን እስከ መጨረሻ እንድትከታተሉ ጋብዛችኋለሁ። ስለዚህ ሜይንሊ አድሬስ የምናደርገው በዚህ ቪዲዮ መጀመሪያ ላይ ስለ ቡሊያን ኦፕሬተር እናወራለን። then different types of comparison operators እንዲሁም ስለ if else ስቴትመንት እናያለን። መጨረሻ ላይ ኤክሰርሳይዝ እየሰራን እንማራለን ማለት ነው። ሶ በባለፈው ክላስ ስለ ኢንቲጀር ዳታ ታይፕ ፍሎት ስትሪንግ እና ሊስት አይተናል። ያንን ያልተከታተላችሁ ሌክቸር 2 እና ሌክቸር 1 እንድታዩ ይጋብዛችኋለሁ። ዛሬ ደግሞ የምናየው ቡሊያን የሚባል ቫሪብል እናያለን። ይሄ ቫሪብል ለየት የሚያደርገው ሁለት ቫልዩ ስቶር ማድረግ የሚችለው አንደኛው ትሩ ነው ወይ ደግሞ ፎልስ ነው ስቶር የሚያደርገው። ስለዚህ እነዛ እናያለን ማለት ነው። ለምሳሌ እዚህ ላይ is it sun is equal to ብዬ ፎልስ አልኩ፣ is it training ትሩ ይላል። ስለዚህ አውትፑቱ ወይ ትሩ ነው ወይ ፎልስ ነው የሚሆነው ማለት ነው፣ ቫልዩ ለዚህ የሚሰጠው ማለት ነው። ስለዚህ ፈርስት ኬስ ሁሌ ካፒታል ነው የሚሆነው። ይህንን ደግሞ ወደ ተግባር እንቀይርና ሲኒዮ ይኸው እንደለመድነው ኮላብ ላይ እንገባ። ጉግል ላይ ኮላብ ብላችሁ ሰርች አድርጉና ምንም ሶፍትዌር ሳንጭን የምንፈልገው ፓይተን ቋንቋ እዚህ ላይ ራን እያደረግ መማር እንችላለን ማለት ነው። ጉግል በነፃ ስለሚሰጠን ራም ሳይዝ እስከ 12 ጊጋባይት ይሰጠናል። ሃርድ ዲስክ ደግሞ እስከ 100 ምናምን ጊጋባይት በነፃ እንድንጠቀም ይፈቅድልናል ማለት ነው። ስለዚህ ያንን በመጠቀም ኮዳችን ራን ማድረግ እንችላለን። ወይ ደግሞ አናኮንዳ ካለን ሎካሊ ያንን አናኮንዳ ሎካሊ ራን እያደረግ ስራችን መስራት እንችላለን። ሶ ቢዚ የሆነ ስለሆነ ሎካሊ የጫንኩትንም መጠቀም እችላለሁ ነው አሁን። ስለዚህ እዚህ ጋር ሎካሊ ያለው ጁፒተር ኖትቡክ ብዬ ሎካሊ ራን ማድረግ እችላለሁ ብሮዘር ላይ ኦልሬዲ አናኮንዳ ኢንስቶል ስላደረኩ ማለት ነው። ስለዚህ ኮኔክሽኑን ቢ ካለ እኛ ደግሞ እዚህ ላይ መስራት እንችላለን። ሶ ኦልሬዲ አሁን ስለመጣ እዚህ ላይ ራን ላርክ ኦንላይን ቨርሽኑ ማለት ነው። ሶ ኒው ኖትቡክ ክሬት እያደረገልኝ ነው። ስለዚህ መጣ። ስለዚህ ቺን ሌሰን 3 ብዬ ሴቭ ላድርጋት። ስለዚህ ጉግል ድራይቭ ላይ ይቀመጣል። ሶ አሁን ስለ ቡሊያን ቫሪብል ልናወራ ነው። ለምሳሌ a is equal to false አልኩት። እዚህ ጋር እንደምታዩት ይሄንን ስጽፍ ኤፍን ስሞል ስላደረኩ ይሄኛው ምንድነው የሚሆነው ቫልዩ። ስለዚህ አሁን መጀመሪያ ጊዜ ከሆነ ኮኔክት እያደረገ ነው ጉግል ሰርቨር ላይ። መጀመሪያ ጊዜ ይቆያል፣ ከዛ በኋላ ግን እንደዚህ አይቆይም። ስለዚህ ኤረር እያለ ነው ኔም ፎልስ ኢዝ ኖት ዲፋይንድ። ስለዚህ ፎልስ ስንል ካፒታል ማድረግ አለበት በዚህ መልክ ማለት ነው። ስለዚህ አንድ ቡሊያን ቫሪብል ክሬት አደረኩ። አሁን ሶ ኤ ብዬ ፕሪንት ባደርግ ይኸው ቫልዩ ፎልስ ብሎ ያወጣል። ኦኬ ኖት ኤ ካልኩስ ምንድነው የሚሆነው? ይኸው እንደ ኔጌሽን ላይ እንዳለው ማትስ ላይ ኖት ኤ ካልኩ ይኸው ፎልስ ነበር፣ ኖት ሲጨምር ትሩ ነው የሚሆነው ማለት ነው። ሶ that's it። ስለዚህ ትሩን ከሆነ በዛ መልክ ይሰራለን። ዳታ ታይፑን ከፈለግ ታይፕ ኦፍ ኤብል ይሄኛው ምን ያደርጋል? ዳታ ታይፑን ይነግረኛል ቡል መሆኑ ማለት ነው፣ ቡሊያን እያለ። ስለዚህ በዚህ መልክ ቡሊያኑን ዳታ ታይፕ ስቶር ማድረግ እንችላለን ማለት ነው። አፕሊኬሽኑ ጋር ስንመጣ ደግሞ ቀላል ትረዳላችሁ። ሶ coming to the point እዚህ ጋር we can construct boolean variables using comparator operators። ስለዚህ ኮንስትራክት የምናደርገው በኢኒሺያላይዜሽን ሳይሆን ኮምፓሪዝን ስንሰራ በራሱ ይፈጠራል ማለት ነው boolean variables። ስለዚህ ማአት ኮምፓሪዝን ኦፐሬተሮች አሉ። ሁሉም ፕሮግራሚንግ ላንጉዌጅ ላይ እነዚህ ተመሳሳይ ናቸው። ስለዚህ አንድ ነገር ወይ ደግሞ ሁለት ቫሪብል ኮምፔር ማድረግ ስንፈልግ ተመሳሳይ ናቸው ወይ ብለን ኮምፔር ስናደርግ ኢኳሊቲ ሲምቦል ደብል ኢኳል ሳይን እንጠቀማለን። እዚህ ጋር የምታዩት ደብል ኢኳል ኢኳል። ለምን አንድ ብቻ ከሆነች ምንድነው የምትሆነው? ኮፒ ነው የምትሆነው። አንድ ዳታ ቱ ዘ ራይት የተጻፈውን ኮፒ አድርገን ሌፍት ላይ ማስቀመጥ ነው። ሁለት ሲሆን ግን ሁሌ ኮምፔር እያደረግን ነው ማለት ነው። ኢኳል ነው ወይ እያለ ነው ማለት ነው። እቺ ደግሞ ኔጌሽን ናት። ኖት ኢኳል ነው ወይ ብሎ ቴስት ያደርጋል ማለት ነው። ስለዚህ ይሄም ወይ ትሩ ወይ ፎልስ ነው የሚሆነው ማለት ነው። እዚህ ጋር ኤ እና ቢ ብናስቀምጥ ኤ is equal to with b ስንል ምን ማለት ነው?
ኢኳል ነው። ለምሳሌ ሎጊን ሲስተም ላይ ፌስቡክ ሎጊን ስናደርግ ዩዘር ኔም እና ፓስወርድ ይጠይቃል እና ኤግዛክት ማች ካልሆነ ምን ያደርጋል? ኢንቫሊድ ሎጊን ብሎ አያስገባንም ማለት ነው። ኮምፔር ማድረግ አለብን። ኖት ኢኳል ደግሞ ኢኩል አይደሉም ወይ ብሎ ይህን ቼክ ያደርግልናል። ግሬተር ዛን፣ ሌስ ዛን፣ ግሬተር ዛን ኢኳል ቱ፣ ሌስ ዛን ኦር ኢኳል ቱ የሚባሉት እንግዲህ ቀጥታ ማትስ ላይ ያሉት ናቸው። እንዳሉ ነው የምንጠቀመው ማለት ነው። እስቲ በምሳሌ እንየው። እዚህ ጋር እንደምታዩት ፕሪንት ብለን 5 is greater than 3። ስለዚህ እቺ ኮምፓሪዝን ኦፐሬተር ስለሆነ አውትፑቱ ወይ ትሩ ነው ወይ ደግሞ ፎልስ ነው የሚሆነው ሁሌ እነዚህ ኮምፓሪዝን ኦፐሬተር ካሉ ማለት። ስለዚህ ይሄኛው 5 is greater than 3 ያለ ስለሆነ አውትፑቱ ትሩ ነው የሚሆነው ማለት ነው። ይሄ ስቴትመንት ትሩ ስለሆነ ፕሪንት 6 is equal to 4 6 እና 4 እኩል ናቸው ወይ? ፎልስ ብሎ ያወጣል ማለት ነው። Similarly here x 5 ብለን ኢኒሻላይዝ አረግ y is equal to 6 ይላል። እዚህ ጋር እንደምታዩት አሁን እነዚህ ኖርማል ኢንቲጀር ቫሪያብል ናቸው። አሁን ደግሞ ኮምፓሪዝን ኦፐሬተር እዚህ ጋር ስላለ z ቡሊያን ቫሪያብል ይሆናል። ስለዚህ ምን እያለ ነው? x is greater than y. x is what? 5. 5 is greater than what? False. Yes. 6 አይበልጥም። ስለዚህ ፎልስ ነው። ስለዚህ የዘድ ቫልዩ ፎልስ ነው ማለት ነው። ፕሪንት ዘድ ስንል ፎልስ የሚለውን ያወጣልናል ማለት ነው። ስለዚህ ይህንን በተግባር እናየው። ስለዚህ ኮሜንት ምልክት ይኸው ባለፈው ስለተማር ሃሽ እናደርጋለን። ኮምፓሪዝን ኦፐሬተርስ ሊበልና ጀስት በኋላ ይህንን ሊንክ ላይ ያስቀምጥላችኋለሁ። ወደ ፒዲኤፍ ቀይረ እዚህ ጋር ኤክሰርሳይዝ የምናደርገው። ስለዚህ ዳውንሎድ አድርጋችሁ መሞከር ትችላላችሁ ማለት ነው። ስለዚህ ይህን እየሰራ ነው። አሁን ምን ላድርግ? መጀመሪያ ላይ a is equal to 5 b is equal to 6 or 10። ስለዚህ አንድ ቫሪያብል z is equal to ልበልና z is equal to b is greater than y no b is greater than a ሌላ ቫሪያብል d is equal to a is not equal with b is equal to ሌላ ቫሪያብል ዲፋይን እናደርጋው ነው። ልዩነቱን እንድታዩ ፈልጌ ነው። ኖት ልበልና a is equal to b እንደዚህ ያደርኩ። ስለዚህ አሁን እነዚህን ሶስቱ ቫልዩዋቸው ምንድን ነው? ለምሳሌ z b is 10 is greater than 5 ትሩ ስለሆነ ይሄ ትሩ ብሎ ያወጣል። ዲ ጋር ስንመጣ ደግሞ a is not equal with b አው ተመሳሳይ አይደለም አይደለም፣ ትሩ ይሆናል። ይሄ ደግሞ ምን እያለ ነው? not a is equal to b ያለ ነው አይደለም። ስለዚህ ኔጌሽኑን ስንወስድ አውትፑቱ ይቀየራል ማለት ነው። ስለዚህ እነዚህን ለማየት ፕሪንት a ነው፣ ፕሪንት z፣ ፕሪንት d የዲን ቫልዩ እነዚህ ቡሊያን ናቸው እንዳሉ፣ ፕሪንት e። ስለዚህ ራን አድርገን እንየው። እንደምታዩት ሁሉም ትሩ ነው የሆነው። yes ለምን z ጋር ስንመጣ b is greater than a 10 is greater than 5 that's true and again d is a is not equal with b that's true። ይሄኛው ደግሞ ምን ሆነ? ይሄኛው a is equal to b እኩል ነው ያለ ነው አይደለም። ስለዚህ ፎልስ ሆነ። ኖት ስለጨመርን ምን ይሆናል? ትሩ ይሆናል ማለት ነው። ኔጌሽን ኦፍ ፎልስ is true ያ ነው የሚሆነው ማለት ነው። እዚህ ጋር ሌላ ነገርም መጨመር እንችላለን። a is equal to ሁለቱም ማድረግ እንችላለን። እንግዲህ አሁን ሎጂካል ኦፐሬተር ማትስ ውስጥ ያሉት ትሩዝ ቴብል በመጠቀም ላይክ ላይ ላሳያችሁና ትሩዝ ቴብል ቡሊያን ኦፐሬተር ላይ ያለው እቺን ካስታወስት ተመሳሳይ ነው። connection is low or I think I do have that on my slide። ስለዚህ እስቲ ወደ ስላይድ መለስና እዛ ጋር ብናይ ጥሩ ነው። so ይሄንን ኦልሬዲ ስላየን I'm just skipping። እንግዲህ አንድ ዳታ ታይፕ ኢንቲጀር ወይ ደግሞ ፍሎት ሲሆን አዲሽን መስራት እንችላለን፣ መልቲፕሊኬሽን፣ ዲቪዥን ምናምን መስራት እንችላለን። ቡሊያን ሲሆንስ ሁለት ቡሊያን ቫሪያብል ካለን ሁለቱን አዲሽን ምናምን መስራት እንችላለን። ስለዚህ ይህን ቀጥታ አዲሽን ሳይሆን ሌላ ኦፕሬተር ነው የሚሰራው ማለት ነው። ስለዚህ ዳታ ታይፑ ቡሊያን ከሆነ ሁለት ቡሊያን ዳታ ታይፕ ካለን በኤንድ ሁለቱን ማገናኘት እንችላለን፣ ኦር ልናደርግ እንችላለን፣
ኖት ልናደርግ እንችላለን ማለት ለዚህ ደግሞ የሚረዳን ቡሊያን ቫሪብል ነው የምንጠቀመው ማለት ነው ሶ እዚህ ጋር ትሩ ስቴብል አለን ስለዚህ ሁለት ቡሊያን ኦፐሬተር ወይ ደግሞ ቡሊያን ቫሪብል ቫልዩዋቸው ትሩ ከሆኑ የምንጠቀመው ኦፕሬሽን ኤንድ ከሆነ አውትፑቱም ትሩ ነው የሚሆነው ስለዚህ ሁለቱም ትሩ መሆን አለበት ማለት ነው አውትፑቱ ትሩ እንዲሆን ይሄ ምን ላይ ነው ይሄ ምን ላይ ነው ካላችሁት ኤንድ ስንጠቀም ማለት ነው ኦር ጋር ስንመጣ ግን ትሩ የሚሆነው ከሁለቱ አንዱ ትሩ ከሆነ ሁሌ ትሩ ይሆናል አውትፑቱ ፎልስ የሚሆነው አንድ ጊዜ ብቻ ነው ማለት ነው ሁለቱ ፎልስ ከሆነ አውትፑቱም ፎልስ ይሆናል ይሄንን በቼ ነው መጠቀም የምንችለው ካላችሁት ለምሳሌ አንድ ሰው ወደ ፌስቡክ ሎጊን ለማድረግ ዩዘር ኔሙ ፓስወርዱም ትክክል መሆን አለበት አንዱ ትክክል ካልሆነ አያስገባንም የአንድ ሰው ዩዘር ኔሙ ወይ ደግሞ ስልክ ቁጥሩን ብቻ ስላወቅ ዝም ብሎ የሚያስገባ ከሆነ ያ ሲስተም ራሱ ትክክል አይደለም ስለዚህ ሁለቱ ትክክል መሆን አለበት ማለት ነው ስለዚህ ያንን ቼክ ማድረግ ያስፈልጋል ማለት ነው ትሩ ሲሆን ብቻ እንዲገባ ስለዚህ ኤንድ ለዛ ዓላማ መጠቀም እንችላለን ማለት ነው ኦር ደግሞ አንድ ሰው ለምሳሌ ዩዘር ኔም የሚለው ላይ ኢሜሉን ሲፈልግ ደግሞ ስልክ ቁጥሩን ተጠቅመው ፓስወርዱ ትክክል ከሆነ ሁለቱን እያገናኘን ማስገባት እንችላለን ማለት ነው ከሁለቱ አንዱን ካወቀ ስለዚህ ለዚህ ዓላማ ያንን መጠቀም እንችላለን ማለት ነው ለምሳሌ እዚህ ጋር እንደምታዩት 5 is greater than 2 ይላል አንድ ሎጂካል ኦፕሬተር አለ this is true እዚህ ጋር ደግሞ 4 is equal to 4 እያለ ነው ስለዚህ ይህም ትሩ ነው true or true is true ይሆናል ማለት ነው በዛ መልክ ኤክስፕሬስ ማድረግ እንችላለን ማለት ነው እነዚህ እንዳንድ ኤግዛምፕል ናቸው እዚህ ጋር አይ ቲንክ ፕራክቲካሊ ብናይ ነው ግልጽ የሚሆነው ስለዚህ ኖትቡኩን ልክፈትና እዛ ላይ እንሰራለን ሶ ላጥፋት ኮንትሮል ኤምቢ አዲስ ሴል ለመክፈት ሶ ለምሳሌ a is equal to 5 አለ b is equal to 6 6 is equal to 7 ሶስት ቫሪብል አለን እነዛን ኮንዲሽን ለመስራት ነው ስለዚህ ፕሪንት ብዬ እዚች ጋር a is greater than b or እዚህ ጋር እንደምታዩት ከለሩ ራሱ ብሉ ይሆናል ኪወርድ ስለሆነ or ይላል a is less than c አሁን የዚህ አውትፑት ምንድነው የሚሆነው ስለዚህ መጀመሪያ ይሄን እንሰራለን a is greater than b ያለን ነው ስለዚህ 5 is greater than 6 that is false ሆነ አንድ ፎልስ አገኘን አሁን ደግሞ ይሄን እንሰራለን a is less than c 5 is less than 7 that is true ስለዚህ አንድ ፎልስ እና አንድ ትሩ አገኘን ህጉ ደግሞ ምን ይላል ኦር ላይ አንዱ ትሩ ከሆነ ሌላኛው አውትፑቱ ትሩ ነው የሚሆነው ማለት ነው ሁለቱን ኮምባይን ስናደርግ ስለዚህ ይሄኛ ፎልስ ቢሆን እንኳን ይሄ ትሩ ስለሆነ አውትፑቱ ትሩ ይሆናል ማለት ነው እዚህ ጋር እንደምታዩት ኤንድ ከሆነ ግን ምን ይጠብቃል ሁለቱም ሳይድ እኩል መሆን አለባቸው ስለዚህ ያ ካልሆነ ፎልስ ነው የሚሆነው ማለት ነው አውትፑቱ እዚህ ላይ ፎልስ ነው ኦር ሲሆን ደግሞ ምን ይሆናል ትሩ ነው የሚሆነው ማለት ነው በኋላ ሪፌር እንድታረጉት ይህንን ይደግማለሁ ኮንትሮል ኤምቢ እዚች ጋር ኤንድ ከሆነ አውትፑቱ ፎልስ ይህን ወደ ፒዲኤፍ ስለሚቀይር ያው አውትፑቱን እንድታነቡ ነው ሶ ኮንትሮል ኤምቢ ስለዚህ ይሄን ነው ስለዚህ ማብዛትም እንችላለን በዚህ መልክ ሌላ ነገር መጨመር እንችላለን ግን ፕሪንሲፕሉ በዛ ስለሆነ ቀጥታ ነው የሚሰራው ማለት ነው ሌላው እዚህ ላይ ሞዲፋይ ማድረግ እንችላለን እዚች ጋር ኖት ቢጨምር ምንድነው የሚሆነው አውትፑቱ ትሩ ይሆናል ማለት ነው ኖት ማለት አውትፑቱ የዚህኛው ፎልስ ነበር ኖት ሲያደርግ ወደ ትሩ ይቀየራል ማለት ነው ይህንኑን ኮንሰፕት ደግሞ ወደ ምን መውሰድ እንችላለን ዩዘር ኔም እና ፓስወርድ ለምሳሌ ዩዘር ኔም ያለን ዩዘር ኔም አበበ ፓስወርድ is equal to @123 bky ስለዚህ ይህንን ቼክ ማድረግ እንፈልጋለን ለሎጊን ማለት ነው ስለዚህ ትክክል ከሆነ እናስገባለን ስለዚህ ምን ይላለው በኋላ እንመጣበታለን if username is equal to ተመሳሳይ ከሆነ እንዲገባ ነው ዩዘር ኔሙ ትክክል ነው
if username is equal to Ababe or password is equal to password okay እዚህ ጋር አሳይን እያደረግን ነው ኮምፔር ሳይሆን ቴብል ኮድስ እናደርግ ነው ኮምፓሪዝን የምንሰራው እቺኛው ግን ፓስወርድ is equal to ዝም ብዬ ትክክል አይደለም አሁን እዚህ ጋር እንደምታዩት ፓስወርዱ ስለዚህ print you are allowed to log in እየጻፍኩት እዚህ ጋር ደብል ኢኳል ሳይን ነው የምንጠቀመው ኮምፓሪዝን ስለሆነ else ካልሆነ ማለት ስህተት ከሆነ ምን እናደርጋለን print invalid username or password ብሎ እንዲነግረን ማለት ነው ስለዚህ አሁን ምንድነው የሚሆነው አውትፑት እስቲ እንስራ ይሄን ቪዲዮ ፓውዝ አድርጉና ሞክሩት ኦኬ ስለዚህ አሁን መጀመሪያ ላይ ዩዘርኔም ዲፋይን ስናደርግኛ ምን ብለናል አበበ ስለዚህ አበበ is equal with አበበ አዎ ተመሳሳይ ነው እሺ ፓስወርድ ቼክ እናድርግ ስለዚህ ይሄ ትሩ ሆነ this is true ስለዚህ አንዱ ትሩ ከሆነ በቂ ነው ይሄን ራሱ ኢቫሉዌት ማድረግ አያስፈልግም ፓይተን ላይ ለምን ይሄ ትሩ ከሆነ whatever it is the output is going to be this one ስለዚህ አውትፑት ምን ይሆናል you are allowed to log in ፓስወርዱ ትክክል አይደለም ግን እያስገባ ነው እዩት you are allowed to log in እያለ ለምን ኦር ስለተጠቀምኩ ስለዚህ እቺ ምን መሆን አለባት ኤንድ መሆን አለበት ማለት ነው ይሄኛው ስለዚህ ይሄን ሳልነካ ሌላ ሲች ጋር ክሬት ላድርግና ላሳያችሁ so I'm going to change this one to end and let's take a look at the output invalid username or password ለምን ይሄ ፓስወርድ እና ይሄ ፓስወርድ ተመሳሳይ አይደለም ስለዚህ true and false is always false ስለዚህ ኤግዚኪዩት የሚደረገው ይሄ ላይን ኦፍ ኮድ ነው ማለት ነው ስለዚህ በዚህ መልክ መስራት እንችላለን ስለዚህ ባጭሩ ይሄን ይመስላል ማለት ነው ኮንትሮል ስቴትመንት ስንመጣ ፕሮግራም እንግዲህ ኮድ ስንጽፍ አሁን መጀመሪያ ላይ እንጽፋለን ኮድ እየደረደርን ነው የምንሄደው አሁን እዚህ ጋር ለምሳሌ ካያችሁት ይሄንን ጻፍ ከዛ ኮዱ ምን ያደርጋል ከዚህ ነው የሚጀምረው ኮምፓይለሩ ከዚህ ጀምራል ቀጥሎ ያለውን ይሰራል እንደዛ እያለ ነው የሚሄደው አንዳንዴ ሁሌ ሲኩዌንሻሊ እንዳይሄድ የኛ ፕሮግራም እንዲዘል ማድረግ እንችላለን አንዳንዴ ደግሞ በተደጋጋሚ የሚሰራ ነገር ካለ ያንን በሪፒቲሽን እንዲሰራልን ማድረግ እንችላለን ማለት ነው ስለዚህ እነዛ ኮንትሮል ፍሎ ነው የሚባለው ማለት ነው ስለዚህ ሁሉም ፕሮግራሚንግ ላንጉዌጅ ላይ አራት አይነት ሰፖርት ያደርጋሉ ኦፍ ኮርስ አራተኛ ላይ ያለው አንዳንዱ ሰፖርት የማያደርጉት አሉ ስለዚህ መጀመሪያው እስከ ዛሬ ስንሰራ የነበረው ሲኩዌንሻል ፍሎ ነው ስለዚህ መጀመሪያ ላይ የተጻፈው መጀመሪያ ላይ ኤግዚኪዩት ይደረጋል ቀጥሎ ያለው ሁለተኛ ሶስተኛ እያለ በዛ መልክ እየሰራ ነው የሚሄደው ማለት ነው አንዳንዴ ግን መርጦ እንዲሰራ ማድረግ እንችላለን ያ ምን ይባላል ሴሌክሽን ወይ ደግሞ ኮንዲሽናል ስቴትመንት ይባላል መርጦ የሆነ ፓርት ብቻ መርጦ ያንን ኮንዲሽን ሳቲስፋይ ሲያደርግ እንዲሰራልን የምናስችልበት ማለት ለምሳሌ አሁን ኮድ ላይ የሰራ ነው ይሄ ትክክል ከሆነ ይሄንን ስራልኝ ስለዚህ ትክክል ከሆነ ይሄን ይሰራል እንጂ ይሄንን አወጣም ማለት ነው ስለዚህ ባንዴ አንድ አውትፑት ብቻ ነው የሚኖረው ወይ ትሩ ነው ወይ ፎልስ ነው የሚሆነው ማለት ነው ስለዚህ ሁለቱ በተመሳሳይ መስራት አይችልም ስለዚህ ኮንዲሽን ነው ማለት ነው we are checking the condition so if this condition is evaluated to true this line of statement is going to be executed otherwise this is going to be executed ስለዚህ ኮንዲሽን የምንለው እሱ ነው አንዳንዴ ደግሞ ሪፒቲሽን ስቴትመንት እንጠቀማለን በተደጋጋሚ የሚሰራ ነገር ካለ ሉፕ ስቴትመንት የምንለው ማለት ለምሳሌ የተጠየቃችሁት የሆነ ሲስተም ሰርታችሁ ተማሪን የሚመዘግብ ሳይዘጋ ማለት ነው ስለዚህ አንድ ተማሪ ይመጣል እንመዘግባለን ሌላኛው ይመጣል እንመዘግባለን ስለዚህ ሉፕ ወይ ደግሞ ሪፒቲሽን ውስጥ እንዲቆይ የምንፈልግ ነገር ካለ it's called repetition statement ሌላው ደግሞ unconditional branching ያለምንም ኮንዲሽን ኮዳችን ከአንድ ቦታ ዘለው ወደ ሌላ ቦታ እንዲሄድ ማድረግ የምንፈልግ ከሆነ ብራንች ስቴትመንት እንጠቀማለን ለምሳሌ ጎቱ ብለን ሌብል በማድረግ ወደ ሆነ ቦታ እንዲሄድ ማድረግ እንችላለን ማለት ነው ስለዚህ እሱ unconditional branching ነው የሚባለው ስለዚህ ያንዳንዱን ማየት እንችላለን ግራፊካሊ ወይ ደግሞ ፍሎ ቻርታቸውን ይመስላል let me move this one to somewhere here ስለዚህ ሲኩዌንሻል ሲሆን መጀመሪያ ላይ ስቴትመንት ዋን ኤግዚኪዩት ይሆናል ቀጥሎ ያለው ይሄ ነው ስለዚህ የምንዘለው ቬሪፋይ የምናደርገው ኮንዲሽን የለንም ኮንዲሽናል ስቴትመንት ላይ ግን
ኢቫሉዌት የምናደርገው ኮንዲሽን ይኖራል። ያ ኮንዲሽን ትሩ ሲሆን የሆነ ፓርት ይሰራል ኮዳችን፣ ከዛ በኋላ ይወጣል። ስለዚህ አት ዘ ሴም ታይም ወደዚህ የሚሄድበት ሜካኒዝም የለም ማለት ነው። አንድ ኮንዲሽን ብቻ ነው የሚሰራው ኢቫሉዌት ሲሆን ማለት ነው። ፎልስ ከሆነ በዚህ ነው የሚወጣው፣ በዛ መልክ ይሄዳል። ሌላው ሪፒቲሽን ስቴትመንት ደግሞ በዚህ መልክ ማስቀመጥ እንችላለን። ስለዚህ መጀመሪያ ላይ ኢቫሉዌት የምናደርገው ኮንዲሽን ይኖራል። ያ ኮንዲሽን ትሩ ከሆነ በተደጋጋሚ ያንን ስራ እንሰራለን ሉፕ አድርገን። ለምሳሌ ለሴ ከ1 እስከ 1 ሚሊዮን ያለው ቁጥር ዲስፕሌይ የሚያደርግ ኮድ ጻፍ ተባላችሁ። ስለዚህ 1ን ታወጣለህ፣ ቀጥሎ 2 ታወጣለህ፣ 3 ታወጣለህ። ስለዚህ እስከ 1 ሚሊዮን ትሄድና 1 ሚሊዮን 1 ሲሆን 1 ሚሊዮን ከ1 ሲሆን ታቆማለህ፣ ታወጣለህ ማለት ነው። ስለዚህ በዚህ በኩል ኤግዚት ያደርጋል። ስለዚህ የሚወጣው ኮንዲሽኑ ፎልስ ሲሆን ብቻ ነው ማለት ነው። ስለዚህ በሪፒቲሽን የምንሰራ ከሆነ ወይ ደግሞ ሪፒቲሽን ወይ ደግሞ ተደጋጋሚ የሚሰራ ነገር ካለው ሉፕ ስቴትመንት እንጠቀማለን። አራተኛ ላይ ያለው አንኮንዲሽናል ብራንቺንግ የሚባለው ነው። ስለዚህ ከአንድ ቦታ ዘለው ወደ ሌላ ቦታ እንዲሄድ ያለምንም ኮንዲሽን። ለምሳሌ እዚህ ጋር እንደምታዩት ስቴትመንት 1 ይላል። ስለዚህ ጎቱ ሌብል 3 ካል ሌብል ካረግ ነው እያንዳንዱን ኮድ ወደዚህ መጥቶ እንዲሰራ እናደርጋለን። እዚህ ጋር ሆነን ደግሞ ወደዚህ እንዲመለስ ማድረግ እንችላለን ማለት ነው። so that's sole concept behind control flows። ስለዚህ ያው ሲኩዌንሻል ኤግዚኪዩሽን ከሆነ ያኔ ያው ኮንሰፕቱን በኤግዛምፕል እንድታዩ ፈልጌ ነው። እዚህ ጋር እንደምታዩት መጀመሪያ ላይ የተጻፈው ፕሪንት ሂር አይ አም ይላል። ስለዚህ መጀመሪያ ላይ ኤግዚኪዩት የሚደረገው እሱ ነው ማለት ነው። ወደዚህ የሚመጣበት ምንም ኮንዲሽን የለም፣ ሉፕም የለም። ስለዚህ አውትፑት ላይ እሱ ነው የሚወጣው መጀመሪያ ላይ ሂር አይ አም። ስለዚህ ይህንን ስጨርስ ወደዚህ ይመጣል ፕሮግራሙ። ያ ደግሞ አይ ላይክ ፓይተን የሚለው ነው። ስለዚህ ይህንን ያወጣል። መጨረሻ ላይ what is your name ይላል። the last line ላይ ያለውን ያወጣል ማለት ነው። ይሄኛው ሲኩዌንሻል ኤግዚኪዩሽን የምንለው ነው ወይ ደግሞ ሲኩዌንሻል ፕሮግራም ነው ማለት ነው። ሌላው ሴሌክሽን የምንለው ነው። መርጠን የሆነ አውትፑት ስናወጣ based on some sort of condition. So we are enabling our program to make a decision based on some sort of condition. ስለዚህ እዚህ ጋር መጣ። ለምሳሌ ይሄ አንድ ቁጥር ተሰጥቶ ያ ቁጥር ፖዚቲቭ ነው ወይ ደግሞ ኔጌቲቭ ነው ብሎ እንዲነግረን ፈልገናል። ስለዚህ ያ ቁጥር ከዜሮ እና በላይ ከሆነ ትሩ ብለህ ያውጣ፣ ካልሆነ ደግሞ ኔጌቲቭ ብለህ ያውጣ እዚህ ጋር እንደምታዩት። ስለዚህ ወይ ይሄ ነው የሚወጣው ወይ ደግሞ ይሄ ነው የሚወጣው ማለት ነው እዚህ ጋር የተጻፈው። ስለዚህ ሴሌክሽን ስቴትመንት ይባላል። እነዚህ ብዙ አይነቶች አሉ። አንድ ኮንዲሽን ብቻ ካለን ኢቫሉዌት የምናደርገው ኢፍ ብቻ በቂ ነው ማለት ነው። አንድ ኢፍ እንጽፋለን። 2 ከሆነ ኢፍ እንጠቀማለን እንደዚህኛው አይነት ከሆነ ማለት ነው። ለምን ኢፍ ስንል ያ ኮንዲሽን ትሩ ሲሆን ይሄንን እንዲሰራ፣ ካልሆነ ደግሞ ኤልስ ጋር የጻፍነው ኤግዚኪዩት እንዲሆን እናደርጋለን ማለት ነው። ኔስትድ ኢፍ የምንለው ደግሞ ማአት ኢፍ ኤልስ ስቴትመንት አንድ ላይ ስንጠቀም ኔስትድ ኢፍ ኤልስ ስቴትመንት እንጠቀማለን። መጨረሻ ላይ ያለው ኢፍ ኤሊፍ ኤልስ ሌላ ፕሮግራሚንግ ላንጉዌጅ ላይ የለም። ይሄ ኤሊፍ የሚባለው ኮምፔር የምናደርገው ወይ ደግሞ ዲሲሽኑ ብዙ ከሆነ ከ2 በላይ ከሆነ ይህን እንጠቀማለን ማለት ነው። ኤሊፍ የሚለው ለምሳሌ ውጤት የተማሪ ውጤት ተሰጣችሁ ግሬዱን ማውጣት እንደ ፖዚቲቭ እና ኔጌቲቭ 2 ብቻ አይደለም። እንግዲህ እዚህ ጋር ያለው ብዙ ኮንዲሽን አለ። ከ90 በላይ ከሆነ ኤ ፕላስ፣ 80 በላይ ከሆነ ምናምን ብለን ብዙ ኮንዲሽን ስላለን ኢፍ ኤሊፍ እንጠቀማለን ማለት ነው። እዚህ ኬስ ኤልስ ማለት የመጨረሻ ኮንዲሽን ማለት ነው። so here is some example that we have related to this. so ሲንታክሱ ይሄን ይመስላል። ኢፍ ኤልስ እንጠቀም መጀመሪያ ላይ ኢፍ የምትለው ኪወርድ እንጠቀማለን። ስፔስ አድርገን ኢቫሉዌት የምናደርገው ኮንዲሽን እንጽፋለን። ስለዚህ እዚህ ጋር የምጻፈው ኤክስ ኢዝ ግሬተር ዛን 1 ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ ምናምን በቴብል መልክ መጀመሪያ ላይ ያየነው ነው የምንጠቀመው ማለት ነው። እነዚህ ቴብል ውስጥ ያለውን where is it ዋው በጣም ርቀናል። ስለዚህ ይሄን እነዚህ ናቸው ኮምፓሪዝን የምንጠቀማቸው እነዚህ ናቸው ማለት ነው። ስለዚህ ኮንዲሽን እነዚህ ናቸው ትሩ እና ፎልስ የሚሆኑ ማለት ነው። ኦኬ ስለዚህ ለዚህ የሚሆኑት እነሱ ናቸው። ስለዚህ ሲንታክሱ ያ ነው። if the condition that you want to evaluate then output በዚህ መልክ ባጭሩ ማለት ነው።